ዩናይትድ አሁንም ቢሆን አሸናፊነቱን እንደቀጠለ ነው። በኦልድ ትራፎርድ እንግዲህ ፉልሃምን አስተናግዶ 3-2 ማሸነፍ ችሏል። ቤንጃሚን ሴስኮ ዩናይትድን አሸናፊ የምታደርጓን እንግዲህ ያለቀ ሰዓት ጎል ማስቆጠር ችሏል። ካስሜሮ የጨዋታው ምርጥ ነበር። በካሪክ ስር ደግሞ ኩኛ አሁንም አልቻለም ጎል ማስቆጠር፣ አሲስት ማድረጎችን እንደቀጠለ ነው። እንግዲህ ማይክል ካሪክ ቅያሬዎቹ አነጋጋሪ ናቸው። ስለ ጨዋታው የተወሰነ ሀሳቦች እናንሳ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ስለ ጨዋታው የተሰማችሁን ስሜት ደግሞ ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ እንሂድ። ከአርሰናልም ሆነ ከሲቲው ጨዋታ የፉልሃሙ ጨዋታ ትንሽ ያስፈራኝ ጨዋታ ነበር። አብዛኛው የዩናይትድ ደጋፊ እዚህኛው ጨዋታ ላይ ፈርቶ ነበር። ፉልሃም ከአርሰናል ወይ ከሲቲ የተሻለ ቡድን ሆኖ ሳይሆን ዩናይትድ ወጥነት የሚጎሉ ቲም እንደሆነ ስለምናውቅና ይሄ ወጥነት በማይክል ካሪክ ስርም አጠራጣሪ ነው ወይስ ደግሞ ዩናይትድ እንዳሸነፈ ይቀጥላል የሚለውን ጥያቄ ለመመለስ የፉልሃሙ ጨዋታ በጣም ወሳኝ ነበር። ማይክል ካሪክንም ጀጅ ለማድረግ የፉልሃሙ ጨዋታ በቃ ተጠባቂ ጨዋታ ነበርና ማይክል ካሪክ በሚገርም ጨዋታ ነበር ይሄንን ጨዋታ መጫወት ይቻላል። ከባለፉት ሁለት የፕሪሚየር ሊግ ጌሞች እንግዲህ ማቲያስ ኩኛን ብቻ ነው በስታርቲንግ ሌቨል ላይ ቀይሮ የገባው። እሱንም ዶርጉ ጉዳት እንዳጋጠመው ስለምናቅ ማለት ነው። ጨዋታውን ስንጀምር የተወሰነ ባላንስ የሆነ ጨዋታ ነበር የተጫወትነው። ፈርስት ሃፍ ላይ በተለይ እያጠቃ ነበር ፉልሃምም እኛም እያጠቃ ነበር። ጥሩ የሚባል ጨዋታ ነበር። ሴኒ ላምንስ ምርጥ ግብ ጠባቂ መሆኑን እንግዲህ ያሳየን ጨዋታ ነው ብዬ መናገር ይችላል። በተለይ ፈርስት ሃፍ ላይ ነበራት የቴስታ ጓስ ተገጭታ በእግሩ ተጫዋቹ ነክቶበት ያችን ያወጣበት ምክንያት ቅጽበታዊ የሆነ ነገር ካልሆነ ያንን ኳስ ለመመለስ በጣም ከባድ ነበርና ሴኒ ላምንስን ፈርስት ሃፍ ላይ በጣም አድንቀ ነው ነበር። ክሊንሺት መጠበቅ የሚችልበት ጨዋታ ነበር ብዬ አስቤ ነበር። ኦልሞስት ለረጅም ደቂቃዎች መርተን ነበር። ጨዋታውን ተቆጣጥረን አለቀ ስንል ነው እንግዲህ ያቺ የማጉዌር ፔናልቲ የተገኘችውና ጥሩ የሚባል ጨዋታ ተጫውተናል። ጥሩ የሚባል እንቅስቃሴ ነበረን። በጨዋታው ላይ ካስሜሮ በጣም የሚገርም እንቅስቃሴ ነበር ሲያደርግ የነበረው። ጎል ከማስቆጠሩ በተጨማሪ ለማቲያስ ኩኛ ማመቻችቶ አቀብሏልና ያቺን ኳስ አመቻችቶ ሲያቀብል ሃይላይቱን ወይ ካላያችሁት ደግሞ ይሄንን ፎቶ ተመልከቱት። ወደዛ እያየ አልነበረም። ማቲያስ ኩኛን እየተመለከተ አልነበረም እና አቅጣጫውን ወደ ሌላ ቦታ እያየ ነው ኳሱን ማቀበል የቻለውና ይሄን ነገር ብዙ ብራዚሊያኖች ሲያደርጉ ተመልክተናል። ፈርሚኒዮ ፕሪሚየር ሊግ ላይ ያደርጉታል እና ኔይማር የተለያዩ ተጫዋቾች ይሄን ነገር ያደርጉታል። ግን ይሄን ነገር ሲያደርጉት ብዙ ጊዜ ባዶ ጎል ሲሆን ነው እንደዚህ የሚያደርጉትና ካስሜሮ ግን ተከላካይ ያለበት ቦታ ላይ ይሄንን ነገር ሞክሮታልና የሚገርም ድንቅ እንቅስቃሴ ነበር ያሳየው። የጨዋታው ምርጥ ተብሎ ተመርጧል። ማቲያስ ኩኛ ጎል እንዳስቆጠር አድርጓል። ከብሩኖ ፈርናንዴዝ የተሻገረለትን የሴት ፒስ ኳስ እንግዲህ ያንን ኳስ ማስቆጠር ችሏልና ሴት ፒስ ላይ ያለን ድንቅ እንቅስቃሴ አሁንም እንደቀጠለ ነው። ፔናልቲ ተከልክለን ነበረ። ፔናልቲው ማሰጥም ነበር ግን መጀመሪያ ላይ ፋውል ተሰርቶ ነበረ። ቫር ትክክለኛ ውሳኔ ይመስለኛል። ፔናልቲ ብቻ ብለው አልተውም። ፔናልቲው አያሰጥም ብሎ አልተውም እና ፋውል እንደተሰራ ኩኛ በማሊያው እንደተያዘ ትክክለኛ ውሳኔ ወሰነው። እንግዲህ ያችን ኳስ ወደ ጎል መቀየር ይችላል ነበረ። ፈርስት ሃፉን እየመራ እንድንወጣ አድርጎናል። ዩናይትድ እንግዲህ የመጀመሪያው አጋማሽ ላይ ጎል አስቆጥሮ እየመራ ከወጣ ጨዋታዎችን እንደማይሸንፍ በጣም እርግጥ ነውና ይሄ ታሪክ በጣም ለረጅም ጊዜ የቆየ ታሪካችን ስለሆነ ትንሽ ኮንፊደንስ የሰጠኝ ነገር ነበርና በቃ ይሄንን ጨዋታ ቢያንስ ነጥብ ብንጋራ ነው ነጥብ ምንጥልበት ብንሸንፍበት ምንም አጋጣሚ የለም እያስቤ ነበር። ሰከንድ ሃፍ ላይ ስንመጣ የሚገርም እንቅስቃሴ የሚገርም ጎል አስቆጠርን። ጥሩ የሚባል እንቅስቃሴ አድርገን ነበረ። ግን የማይክል ካሪክ ቅያሬዎች ትንሽ ጥያቄ የሚፈጥሩ ይመስለኛል። ማቲያስ ኩኛ ጨዋታውን ለእንደዚህ አይነት ጨዋታ ይሆናል እየመራ ከሆነ ተቃራኒው ክለብ ደግሞ ኳስ ይዞ መጮት የሚፈልግበት አጋጣሚ ከተፈጠረ በቃ ማቲያስ ኩኛን መያዝ በጣም አሪፍ ነው። ኳስ ሲነጠቅ እንኳን ምን ያህል ሮጦ ሄዶ በጉልበት እንደሚነጥቃቸው እያየን ነበርና በዛሬው ጨዋታ ብራያን ምቤሞ አላየ ነው የምንለው ተጫዋች ነው። ይሄን ያህል ጥሩ የሚባል እንቅስቃሴ አላሳየምና ምናልባት ብራያን ምቤሞን አስወጥቶ ሴስኮን ያስገባል የሚል ግምት ነው የነበረኝና ግን ደግሞ ኩኛን ነበር የቀነሰው። ኩኛ መውጣት አልነበረበትም በጨዋታው። ምናልባት የአምስት ተከላካይ አይነት ባህሪን ይዞ ለመምጣት ብራያን ምቤሞን እዛ ቦታ በዶርጉ ሲያደርግ ልክ እንደነበረው ሉክሾ ወደነ ማርቲኔዝ ጠጋ አድርጎ ብራያንን የከንፍ ተከላካይ ለማድረግ ነበር ሙከራ ሲያደርግ የነበረው። እሱንም በጨዋታው የተወሰነ ደቂቃዎች ላይ ስንመለከት ነበርና ግን ደግሞ አልሰራለትም። የማጉዌር ያቺ የስተት ሸርተቴ ማለት እንችላለን ኳሱን ነክቶት ቢሆን ኖሮ ጥሩ ነበር። ራኡል ሂሜኔዝ ኳሱን ግን መቶት ነበር። ሃሪ ማጉዌር ዞሮ ፋውል ሰርቷል እንጂ ይሄን ያህል ምንም የሚለውጠው ነገር አልነበረም። ያቺ ኳስ እንግዲህ ሴኒ ላመንስ ራውል በቃ አለ አይደል የሆነ ለመምታት እየጠበቀው ነበር። የሆነ ሳይድ እንዲያሳይ እየጠበቀው ነበር። ግብ ጠባቂያችን እንግዲህ አሪፍ ነበር። ከዚህ በፊት ቤልጂየም ላይም ረጅም ታይም ላይ ፔናልቲዎችን ሴቭ የማድረግ ሪከርድ ነበረው። ይሄን ፔናልቲ ሴቭ የሚያደርገው መስሎ የነበረ ኦልሞስት አውቋታል በየትኛው ሳይድ እንደሚመታ። ግን ደግሞ ራውል ኳሱን ከፍ አድርጎ ሰቅሎበታልና መጨረሻ ላይ ከፔናልቲው በኋላ ሲሳሳቁ አይተነዋል። ኳሱን ያያችሁ ሰዎች በደንብ እንትን ትሉታላችሁና
ሴኒ ላመንስ እንደዚህ አይነት ኳሊቲ እንዳለው እናውቃለን። የጨዋታው ምርጥ ነበር፣ ለኔ ምርጥ ነው። አሁንም ጎል ቢቆጠርበትም ሴኒ ላመንስን አለማድነቅ ከባድ ነው የሚሆነውና ጎል ማስተናገዳችን በራሳችን ስህተት ይመስለኛል። የሚገቡብን ጎሎች የፔናልቲ ጎል የአንድ ተጫዋች ስህተት ነው። ከዛ ደግሞ የማይክል ካሪ ቅያሬዎች ትንሽ የካስሜሮን ቅያሪ ምንም ማድረግ አይችልም። ካስሜሮ ቢጫ አይቷል። ካስሜሮ 90 ደቂቃ ማጫወት ከባድ ነው። ስለዛ ኡጋርቴን አስገባ። ኡጋርቴ ሁለተኛው ጎል ስትቆጠር የነበረው ስፔስ በጣም በቃ ተጫዋቹ እንዲመታ ነበር ያደረገውና ባለፈው በቪላ ጨዋታ ላይ ሌኒሮ ስንወቅስበት የነበረው አለ አይደል ሮጀርስ ዝም ብሎ ጀልጦ እያገባብን የነበረበት ጨዋታ እንደዛ አይነት ነገር ነው የተፈጠረውና ኡጋርቴ ተጫዋቹን ለቆታል፣ እንዲመታ ፈቀረለት። ያቺ ኳስ በጣም ድንቅ ኳስ ነበረች። ጎል ተቆጠረብንና ኦልድ ትራፎርድ የሚያስደነግጥ ሞመንት ነበረ። 2-0 እየመራን ጨዋታውን በተገቢ መንገድ ተቆጣጥረን ነበር። ይሄን ያህል የሚያስደነግጥ ነገሮች አልተፈጠሩም ነበር፣ ግን ደግሞ ሁለተኛው ጎል ተቆጠረብንና ያው ይጠበቃል። እነዚህ አይነት አጋጣሚዎች ያስፈራ ነበር። ፔናልቲ ሲገባ ዩናይትድ እንዴት ነው ይሄንን ነገር መቆጣጠር የሚችለው ብዬ ያሰብኩ ነበር። የማይክል ካሪ ቅያሬዎች ዘግይተዋል ብዬ አስባለሁ። ልክ ቤንጃሚን ሴስኮ ሲያስቆጥር ወዲያው ነበረ ብራይን ምቤሞን አስወጥቶ ሌኒሮን ያስገባውና ያ ቅያሬ 2-1 በነበርንበት ሰዓት ነበር መሆን የነበረበት ብዬ አስባለሁና ጨዋታውን ለመያዝ አልሞከረም። በተለይ ደግሞ ማዝራዊን ያስገባበት መንገድ በዚህኛው ጨዋታ ላይ ምንም አስፈላጊ አልነበረም። ዳሎ የሚገርም መከላከል ነው የነበረው። ፈርስት ሃፍም ሰከንድ ሃፍ ፉላሞች የሚያጠቁበት መንገድ በዳሎ ነበርና ዳሎ ምንም አይነት ድሪብል አለመደረግ እየሞከረ ነበር፣ ኳሶችን እያቋረጠ ነበር። የሚገርም እንቅስቃሴ ነበረውና የዳሎ ምርጥ እንቅስቃሴ ነበር። ዛሬ ግን ማዝራዊ ለምን እንዳስገባው ማይክል ካሪክ ግልጽ አይደለም። የማዝራዊ መግባት ስህተት ነበር ብዬ አስባለሁ። የሁለተኛው ጎልም በአማድና በማዝራዊ መሀል ነው እንግዲህ ያቺ ኳስ ያለፈችውና የማዝራዊና የዳሎ ቅያሬ ያልተዋጠልኝ ቅያሬ ነው። የኡጋርቴ ቅያሬ ምንም የምናደርገው ነገር የለም። ካስሜሮ ቀይ እንዳያይ ነው፣ ቢጫ አለበት፣ ድካም አለበት። ቀጣይ ጨዋታዎችን ለማሸነፍ ቶተናምን ነው የምናገኘው። ምንም እንኳን ጥሩ የሚባል አቋም ላይ ባይሆንም ቶተናም እንደዚህ አይነት ጌሞች ትላልቅ ጌሞች ላይ ይጠነክሩ ይችላሉ። ራሳቸውን እንደ ትልቅ ስለሚያዩ ምንም እንኳን መጥፎ አቋም ላይ ቢኖሩና እንደዚህ አይነት ጨዋታዎች ላይ ያስፈልገናል። በሱ መጀመር ብቻ ስላለብን የካስሜሮ ቅያሬ ትክክል ነው፣ ግን ደግሞ የማዝራዊ ቅያሬ ያልተገባ ቅያሬ ነበር። ጎል በዛ በኩል እንዲመነጭብን አድርጓልና ዳሎ በጣም አሪፍ ነበረ። ከዛም ቤንጃሚን ሴስኮ ነው ያችን ምርጥ የሚባለው ጎል ዩናይትድ 3 ነጥብ እንዲያገኝ፣ ዩናይትድ በኦልድ ትራፎርድ እንዲያሸንፍ፣ ዩናይትድ የማሸነፍ ጉዞ እንዲቀጥል ምርጥ ጎል ነው ያደረገውና ቤንጃሚን ሴስኮ የጨረሰበት መንገድ ብሩኖ ፈርናንዴዝ ያንን ኳስ ባለ ምቾት ውስጥ አልነበረም። ተጫዋቹ እየጎተተው ነበር። ያንን ኳስ በሚገርም ሁኔታ ነው ያሻገረውና ቤንጃሚን ሴስኮ በዛ ሰውነቱ በዛ ግዝፈቱ እንዴት ጥቅለል እንዳለና ሌኖንም ተከላካዮችንም እንዴት እንዳሳሳተ በቃ ኳሱን በያዘበት ሞመንት ሌኖ ወደዛ ተጠግቶ ነበር። ቤንጃሚን ሴስኮ ግን ወዲያው ነበረ ወደ ቀኝ አዙሮ የጀለጣትና ኦልድ ትራፎርድን ያስጮች እኛ ደጋፊዎችን ያስደሰተች ምርጥ ጎል ነው ቤንጃሚን ሴስኮ ያስቆጠረውና ሮበን አሞሪም ከወጡ በኋላ እንግዲህ 4 ጨዋታዎች ላይ 4 የጎል ተሳትፎ ማድረግ ይችላል። በፍሌቸር በተከታታይ 2 ጎሎችን አገባ። በማይክል ካሪክ ስር እንግዲህ 2 ጨዋታዎችን ብቻ ነው ማድረግ ይቻለው። በአርሰናሉ ጨዋታና አሁን በፉላሙ ጨዋታ ላይ ጎል ማስቆጠር ቻለና አሁን ጎል የምናገባበት መንገድ በጣም በስቷል። አሁን ደስ የሚለው ነገር ይሄ ነው። አሁን ብራይን ምቤሞ ጎል አላስቆጠረም። ተከታታይ ሲቲና ሊቨርፑል ላይ ጎል አስቆጥሮ ነበር፣ ጎል አላስቆጠረም። ግን ማቲያስ ኩኛን ጎል ያስቆጥርላል፣ አሲስት ያደርግላል። ብሩኖ ፈርናንዴዝ አይሰንፍም አሲስት ከማድረግ። በዚህኛው ጨዋታ በፉላሙ ጨዋታ 2 አሲስት አለው። የካስሜሮንና የሴስኮን ኳስ ማንሳት እንችላለን። አማድ ነው እስካሁን ድረስ የጎል ተሳትፎ የሌለው። ቤንጃሚን ሴስኮ ተቀይሮ ሲገባ ጎል ማግባት እንደሚችል እየተመለከተን ነው። እነ ካስሜሮ በእንደዚህ ሞመንቶች በእንደዚህ አጋጣሚዎች የጎል ተሳትፎ እንደሚኖራቸው እያየን ነውና ሃሪ ማጉዌር ከኮርና ኳስ የሚመጡ ኳሶችን እንዴት ዩናይትድ አሁን የቆሙ ኳሶች ላይ አስፈሪ የሆነ እየመጣ እንደሆነ እየተመለከተ ነው። ከአርሰናል ቀጥሎ እንግዲህ ብዙ ኳሶችን እየተጠቀመን ያለን ቡድንን በሴት ፒስ በኩልና አሪፍ የሚባል እንቅስቃሴ አድርገናል። ማይክል ካሪክ በራሱ እጅ 3 ነጥብ እና ያሰካ ላይ ያደርግ ነበር ባለቀ ሰዓት በተፈጠሩ ሞመንቶች። ግን ደግሞ ይሄ ነው ዩናይትድ፣ ትክክለኛው ዩናይትድ ይሄ ነው። በቃ በፈርጊታ የምንላቸው ባለቀ ሰዓት የሚቆጠሩ ጎሎች እንደዚህ አይነት ሞመንቶች ያስፈልጉን ነበር። ቤንጃሚን ሴስኮ ያንን ሞመንት ሰጠን። ስናፍቀ የነበረው ነገር ነው ብሏል ከጨዋታው በኋላም ነበርና እኛም እንደዚህ አይነት ሞመንቶች እንፈልጋለን። ማሸነፍ የሚፈልግ ቲም ነው የምንፈልገውና ዛሬ በሁሉ ነገር በጣም አሪፍ ነበርን። ከሃሪ ማጉዌር ስህተት ውጪ ያቺ የፔናልቲ ኳስ ዋጋ ልታስከፍለ የምንችልበት ሞመንት ነበር። ሉክሾ አሁንም እንደቀጠለ ነው። የትኛውም የዩናይትድ ተጫዋች የሉክሾን ያክል በፕሪሚየር ሊጉ ብዙ ተሳትፎ ያደረገ የለምና ሉክሾ ምናልባት ጠቅሞታል። ዩናይትድ አጭር ጨዋታዎችን ማድረጉ ማለት ነው። በረጅም ዓመት ውስጥ ዩናይትድ በአመት ውስጥ የሚያደርጋቸው አጭር ጨዋታዎች ናቸው። 40 ጌም ብቻ ነው የሚያደርገው በዚህኛው ሲዝን እና
ለሉክሾ የጠቀመ ይመስላል። በመሃል ምንም የምናደርገው የአውሮፓ መድረክ ስለሌለ ተጫዋቹ ረጅም ጉዳት ሂስትሪ እንዳለው እናውቃለን እና ተደጋግሞ የሚጎዳ ተጫዋቹ እንደሆነ እናውቃለን። ግን ደግሞ አሁን ላይ ምንም አይነት ጉዳት እየደረሰበት አይደለም። ጉዳት እያሰቃየ ያለው ሜሰን ማውንት ነው። ሜሰን ማውንት ከጨዋታው በፊት ስኳድ ውስጥ እንደሌለ ታውቆ ነበረ። በትሬኒንግ ላይ የተወሰነ ጉዳት እንዳስተናገረና ምቾት እንዳልተሰማው ነው የተነገረውና የሜሰን ማውንት ነገርም አጠራጣሪ ሆኗል። የሉክሾን አይነት ባህሪ ይዞ እየመጣ ነውና ዩናይትድ አሁንም ግን አሪፍ ስኳድ ስላለን ተጫዋቾች ቢጎዱብንም ይሆናል አይደል ሌላ ተጫዋች ከቨር ሊያደርግልን እንደሚችል እየተመለከተን እንገኛለንና በጣም ድንቅ የሚባል ጨዋታ ነው ያደረግነው። ካስሜሮ የጨዋታው ኮከብ ተብሎ ተመርጧል። ካስሜሮ የፕሪሚየር ሊግ ብዙ ጎል ያስቆጠረበት ሲዝንም ሆኖ ይሄኛው ተመዝግቧልና ካስሜሮ በማድሪድ ቤት አንዳንድ ቁጥሮች እያሳቁ ነበርና ዩናይትድ ቤት 148 ጨዋታዎችን አድርጎ 22 ጎሎች አሉት። በማድሪድ ቤት ስንመጣ ደግሞ 136 ጨዋታዎችን አድርጎ 31 የጎል ተሳትፎ ነው ያለውና ካስሜሮ ለዩናይትድ ጎል በቃ እንደውም ሞር አስተዋጽኦችን እያደረገ ነው። እዛ ያለ መስራት ያለበትን የ6 ቁጥር ስራ ብቻ ነው በማድሪድ ቤት ቢሰራው። አሁን ግን እዚህም የጎል ተሳትፎ አለው። ጎሎችን ማስቆጠር ይችላል። የካርዲ ካፑን የፍጻሜ ጨዋታ ማስታወስ እንችላለን። የዛሬው ጨዋታ መነሳት ይችላልና ካስሜሮ አንዳንድ ያሳሳል። እውነት እንደው እድሜው ትንሽ መለስ ቢል ምናምን ነገር እንላለን። ኡጋርቴና እሱ እድሜ ቢቀያየሩ የምንልበት ሞመንት ነውና ካስሜሮ በዚህኛው ዓመት እንደሚለቅ እናውቃለንና ሌላኛው በዚህ ጨዋታ ላይ የተመዘገቡ ቁጥር እንግዲህ ዩናይትድ ባለፈው ዓመት 44 ጎሎችን ነበር በሲዝኑ በሙሉ ሲዝን ያስቆጠረው። በዚህኛው ግን እስካሁን ድረስ ባደረግናቸው ጨዋታ የዛሬውን የፉላም ጨዋታ ጨምሮ እንግዲህ 44 ጎል አስቆጥረን እንግዲህ እኩል መሆን ይችላል። ከዚህ በኋላ ቀሪ የምናስቆጥራቸው ጎሎች ተርፍ ናቸው። በቃ ከባለፈው ሲዝን እንደተሻሻለ ነው የሚያሳይ የማጥቃት ሂደታችን አሪፍ እንደሆነ የሚያሳይ ቁጥር ይመስለኛል። ደረጃችንም የሚያሳያል። ባለፈው ዓመት 15ኛ አሁን ቶተናም ያለበት ደረጃ ላይ ሆነን እየታሸን ነበር። አሁን ደግሞ ለቶፕ 4 ከቶፕ 4 አልፎ ቶፕ 3 ለመግባትም እየቀረበን እንገኛለን። አስቶን ቪላ ተሸንፏል። ስለዚህ አስቶን ቪላ አሁን ያለው 46 ነው፣ እኛ ደግሞ 41 5 ነጥብ ነው። ቪላ በዚሁ የሚቀጥል ከሆነና ቪላን ስለምናገኙ 3 ነጥብ ካሳካን ቶፕ 3 ውስጥ የመግባት እድል አለንና ነገሮች በጥሩ መንገድ ለካሪክም እየሄዱ ነው። ለደጋፊዎችም ጥሩ ኮንፊደንስ እየሰጠን ይገኛል። በጣም አሪፍ በሚባል እንቅስቃሴን እያየን ነው። ማቲያስ ኩኛ ተከታታይ 3 የፕሪሚየር ሊግ ጨዋታዎች ላይ የጎል ተሳትፎ አለው። በሲቲ ጨዋታ አሲስት ማድረግ ችሏል። ከዛ አርሰናል ላይ ወሳኝ ጎል የሚባል አስቆጠረልን። ከዛ አሁን ደግሞ በፉላም ጨዋታ ጎል ማስቆጠር ችሏልና ጎሎች የምናገኝበት መንገድ በስቷል። አሁን ወደ ቶፕ 4 ገብተናል። ቻምፒየንስ ሊግ በሚቀጥለው ዓመት እንደምናይ ተስፋ አረጋለሁና በጣም አሪፍ ጨዋታ ነበር። እስቲ ስለ ጨዋታ የተሰማችሁን አስተያየት ኮሜንት ላይ አሳውቁኝ። የቴሌግራም ቻናላችንን ጆይን ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።